ሰላም ሰላም ውድ የተወደዳችሁና የተከበራችሁ የኢማንዳ ዩቲዩብ ቻናል ለምትገኙ ቤተሰቦቼ እንዴት ናችሁ? ይህንን ቪዲዮ ከመጀመራችሁ ላይክ፣ ሰብስክራይብ እና ሼር በማድረግ እንድትተባበሩ በአክብሮት እንጠይቃለን። ወደ አሰራር እንሄዳለን። ዛሬ የማሳያችሁ 3 አይነት ምግብ በአንድ ያሳያችኋለሁ ማለት ነው። እንዴት አይቤ እንደሰራሁና እንዴት በርያኒ እንደሰራሁና እንዴት ደግሞ ድንች ሲኒያ እንደሰራሁ አሳያችኋለሁ። ከአይቤው እንጀምራለን። እዚህ ጋር ቂቤ ያነጠርኩበት ነው፣ ነጭ ሽንኩርት፣ ከዛ ደግሞ አዝሙሮኒ፣ ኮሰረት ወይም ደግሞ መሶብላ ማለት ነው። ሁሉም ቅመሞች አው ለምሳሌ ፍልፍል አስዋድ ምናምን ነበረ የገባበትና ነጭ ሽንኩርት 4 ፍሬ ነበር ያደረኩት። ከዛ ስጋ መጥበሻ ምራሱ አለው። ስጋ መጥበሻ ይሄ ምንድነው የሚባለው? ይሄ ሻይ ስንጠጣ ጊዜ የምናረው ጦስኝ ምናምን አለው። ከዛ እንደሱ አድርገን ዘይቱን አድርገን ልክ እንደ ኢትዮጵያ ቂቤ ነው። የእውነት ነው ብላችሁ እንደ ኢትዮጵያ ቂቤ ነበረ። ከዛ እዚህ ጋር ደግሞ የምታዩት አይቤ እንዴት እንደሰራሁት ምስር፣ መጀመሪያ ምስር ነበር የቀቀል ነው የነበረ። ምስራችን ምናምን ቀቅለን ከዛ ደግሞ 1 ጀሪካን ወተት ነበረ። 1 ጀሪካን ወተት ቤታችን ውስጥ አይቤ አድርገን አወጣን ማለት ነው። አይቤው ስናወጣ ጊዜ ሎሚ፣ ከዛ ደግሞ አቼቶ ምናምን ወተቱ ከፈላ በኋላ ቺቶ አድርገን ልክ እንደዚህ አይነት አይቤ ነበር ይወጣልን ማለት ነው። ከዛ ሚጥሚጣ ነበረን፣ ሚጥሚጣ ምናምን አደረግን። ብቻ በጣም ነበረ ደስ የሚለው የነበረው ማለት ነውና ደስ የሚለው የነበረ በጣም ነበረ። ከዛ ሚጥሚጣችን ምናምን አድርገን እንደዚህ ቅርጻ ቅርጽ ምናምን ሰርተን ከዛ ቂቤው ደግሞ እንዳያችሁት ላይ ፍስስ ስናደርገው እንዴት እንደሚጣፍጥ በቃ እግዚአብሔር በጣም ነው የሚጣፍጠው ማለትና ቤታችሁ ሰርታችሁ እህቶቼ በተለይ ቤታችሁ ሰርታችሁ እንድትበሉት በአክብሮት ጠይቃለሁ። እውነት በቃ ቤታችሁ ውስጥ ሰርታችሁ ብሉት፣ በጣም ነው የሚጣፍጠው። የምስር አይቤ ነው ማለት ነው። ምስር እንግዲህ ዝም ብላችሁ ማገንፈል ከዛ አንገፍላችሁት ምናምን በእንቁላልም መስራት ትችላላችሁ፣ ግን የምስሩ ደግሞ የበለጠ ይጣፍጣል ማለት ነው። ከዛ እንደዛ አላችኋለሁ። ብቻ አይቤው ልክ ቂቤው ራሱ እንደ ኢትዮጵያ ቂቤ ነው፣ በጣም ደስ የሚለው ማለት ነውና ይሄንን ይመስላል። እንደዚህ ፏፏፏ አድርገን ከዛ በኋላ ደግሞ ዳቦአችን ምናምን ነበረ ከዳቦአችን ጋር ልንበላው እነዚህ አዘጋጅተነዋል። አያምርም? ቅርጹ ምናምን አያምርም? አረ ባለሙያ እኮ ነኝስ፣ ትንሽ ባለሙያ ነኝስ። አረ ወገኖች እዛ እንደዚህ አድርገን ከዛ በኋላ ደግሞ በቃ እናስቀምጠዋለን ለትንሽ ደቂቃ ውጭ ላይ። ከዛ ደግሞ ይሄ ቅድም ያሳየኋችሁ በኮባ የደፋሁት ዳቦ ነበረ። እስኪ ውስጡ እንዴት እንደሚያምር ሲበላ እንዴት አባቱ ራሱ እንደሚጣፍጥ ማለት ነውና ከዛ አሁን እስኪ ይሁት እዚህ ጋር ከፍተዋለሁ ማለት ነው። ይሁት እንዴት እንደሚያምር። ከዛ ይሄ ከለሩ ማለት ነው ዝም ብዬ እርድ ነው ያደረኩበት፣ እርድ አደረኩበትና ከዛ እንዴት እንደሚጣፍጥ የሆነ ፍፍት ራሱ ብለዋል። ስትከፍቱት ራሱ ልክ የሆነ ኬክ ታውቃላችሁ፣ እንደ ኬክ አይነት ነው። ከዛ በዳቦአችን ምናምን በላን። በጣም ነበረ የሚጣፍጠው የነበረ። ጓደኛዬም ራሱ ዛኔ አጋጣሚ ጓደኛዬ መጥታ ነበረ ማለት ነው፣ ለእንግድነት መጥታ ለሷ ነበረ ማለት ነው። ከዛ ይሄንን ይመስላል። እንደዚህ ያሳምረን ፋፋፋፋ አድርገን እነዚህ በሚመስል መልኩን ሰርተን ነበረ ማለት ነው። የአይቤ አሰራራችን ይሄንን ይመስላል። ጥያቄ ካላችሁ ደግሞ እንጠይቃለን። አሁን ደግሞ ወደ ድንቹ እንሄዳለን። ድንች ደግሞ እንዳያችሁት እዚህ ጋር 4 ፍሬ ለጣችሁ ከዛ ትቀቅሉታላችሁ። ከዛ ደግሞ እዚህ ጋር ነጭ ሽንኩርት ምናምን ከታትፌ ነበረ ለበርያኒ ለመስራት ማለት ነው። እዛ ጋር ድንቹ ጥጄዋለሁ። ከዛ በኋላ ደግሞ ዶሮ አጥቤ ምናምን በደንብ አጥቤ ነበረ። ከዛ ፍልፍል አስዋድ እንደገና ደግሞ በርበሬ ምናምን አድርጌ ነበረ ማለት ነው። ከዛ እዚህ ጋር ደግሞ ሩዝ እያቀቀልኩኝ ነው። ደግሞ ፍጥን ፍጥን እኮ ነው የሚለው፣ በጣም ኮምፒውተር ነኝ። ፍጥን ፍጥን ነው የሚለው ማለት ነው። እዚህ ጋር ደግሞ ሽንኩርት እየጠበስኩኝ ነበረ። ሩዙ ስቀቅለው ጊዜ አይታችሁታላ ምን እንዳደረኩት። እዚህ ጋር ደግሞ እያማሰልኩኝ ምናምን ነበረ። ከዛ ቡኒ ያደረኩት። ቡኒ ካደረኩት በኋላ ደግሞ እዚህ ጋር ደግሞ ውሃ ነበረ። እዚህ ጋር ካሜራ ሚይዝልኝ አጣውኝ ማለት ነው። ከዛ ዶሮ ለማድረግ እኮ ነው ካሜራ ሚይዝልኝ አጣውኝና እንደዚህ አግድም አድርጌው ዶሮውን መጨመር እንትን አልኩኝ ማለት ነው። ያ ቡኒ ያደረኩት ላይ ማለት ነው። እዚህ ውስጥ ግን በቃ ቤተሰብ እንዴት ልበላችሁ፣ ቅመም እንዳለ ቅመም ትንንሽ ቅመም እንዳለ ቅመሞች ትንንሽ ነው ያረኩኝ ማለት የበርያኒ ቅመሞች ማለት ነው። እና እናንተም ቤታችሁ ውስጥ ያለ ቅመም ትንንሽ ማድረግ ትችላላችሁ፣ ሳይበዛ። ከበዛ ደግሞ ያስጠላል ማለት ነው። ከዛ እንደዚህ እንትን አድርገን ትንሽ ሰዓት እንከድነዋለን። ከዛ በኋላ ደግሞ ከከደነው በኋላ ደግሞ ምን እንደምናደርግ ደግሞ በሂደት እናያለን። ወደ ድንቹ እንሄዳለን።
እዚህ ጋር ሩዝ ነበረ ማለት ነው። ሩዝ እየቀቀልኩ ነበረ። አሁን ወደ ድንቹ እንሄዳለን ጋይስ። አያችሁ ድንቹ ውሃው ምጥጥ አለ፣ ግን ውሃውን ይቀንሹ ነው። እዚህ ጋር ደግሞ ዘይት እና ከዛ ደግሞ ውስጡ ላይ ከሰል እንትን ብዬ ከሰል አደርጋለሁ። ይሄ ያረኩበት ምክንያት በጣም ነው የሚያጣፍጠው። በቃ እንዴት ነው የሆነ የሌለ ጣዕም ነው የሚሰጠው ማለት ነው። እዚህ ጋር ደግሞ ሩዙ ምናምን ደረሰ። ከዛ ልገለብጠው እያሰብኩኝ ነበረ ማለት ነው። ከዛ አያችሁት ከድኜው ነበረ። ከዛ ካወጣሁት በኋላ ደግሞ መልሼ ከደንኩት። ዶሮ እንዴት እንደሚያምር ወይኔ ስበሉት እንዴት እንደሚጣፍጥ። ይሄ ከለር ይዩት፣ የበርያኒ ከለር ነው ማለት ነው። ሌላም ከለር አለ። ይሄ ማለት በእንትኑ ነው። ይሄ በደንብ ቀላ ሳይል ማለት ነው። ሁለቱ ምናምን አንድ ላይ አድርገን እንደዚህ እናደርጋቸዋለን። ከዛ ዘይቱን እናደርግና እንቀላቅለዋለን ማለት ነው። ከዛ ከቀላቀላችሁት በኋላ ቤተሰብ እንትን ሳይል የሆነ በደንብ እንትን እንዳይልባችሁ፣ ቡክት እንዳይልባችሁ፣ ከረሩ እንዳይጠፋ ማለት ነው። እንደዚህ ምናምን ትቀላቅሉታላችሁ። ከዛ ከቀላቀላችሁት በኋላ ቁጭ ታረጉታላችሁ። ከዛ አያምርም? ከረሩ በጣም ነው የሚያምረው። ይሄ ደግሞ ትንሽ ስታረጉት ብዙ ነው የሚመስለው፣ ብዙ ነው የሚያረገው ማለት ነው። ብዙ ነው የሚያረገው። እዚህ ጋር ዘይቱ ወንድናችን ነበረ። ይኸው እዚህ ጋር ደግሞ እንትን ሩዙ ከገለበጥኩት በኋላ እዚህ ላይ ጨምረዋለሁ፣ እንትኑ ላይ ማለት ነው። ይሄ ዶሮ ላይ ላዩ ላይ ነው ማረገው። አያችሁት? ከዛ ካሜራማን ስላልነበረኝ እኮ ነው እንደዚህ አግድም የሆነብኝ። ከዛ እዚህ ጋር እንደዚህ እናደርጋለን። እንደዚህ ቁጭ ካረግነው በኋላ ይሄ ቅድም በከረር ምናምን ያስቀመጥነው አለ አይደል? በከረር ያስቀመጥነው ሩዝ አምጥተን በዚህ ላዩ ላይ እናደርጋለን ማለት ነው። ከዛ እንዴት አባቱ ደስ እንደሚል። ከዛ ደግሞ ላዩ ላይ ደግሞ ሎሚ እናደርጋለን። እነዚህ ሎሚ ጣል ጣል እናደርጋለን። ከዛ ይሄ ቅድም ያተረፍነው ይሄ ከሰል አድርገን እንትን ያልነው እንደገና ከሰል አዲስ እናደርግና ውስጡ ላይ አድርገን እንሸፍነዋለን ማለት ነው። ከዛ እንሸፍነዋለን። በቃ ምርጥ ሆኖ ይወጣልናል። ከዛ እንተዋለን ለትንሽ ጊዜ። ከዛ ወዴት እንሄዳለን? ወደ ድንቻችን። ቅድም የቀቀልነው ድንች እዚህ ጋር እናወጣውና ከዛ ደግሞ ፍልፍል አስዋድ አለ፣ ከሙን አለ፣ እንደገና ደግሞ ይሄ ከዝበራ ማለት ነው። ከዝበራ የተፈጨ ጨው፣ ከዛ ደግሞ እዛ ጋር ምንድነው የሚባለው ከሙን የተፈጨና እዚህ ጋር ደግሞ ከዝበራ በእንትኑ በፍሬሹ። እዚህ ጋር ደግሞ እንትን አለ፣ ክራፍት አለ። ከዛ ደግሞ ይሄ ምንድነው የሚባለው ፒዛ ላይ የሚደረገው ጅብን ሞዘረላ ማለት ነው። ጅብን ሞዘረላ ምናምን እናደርግና ከዛ እዚህ ጋር ዱቄት አለ። እዛ ጋር ደግሞ ነሺዳ አለ፣ እንትን ማለት የበቆሎ ዱቄት ማለት ነው። ከዛ እዚህ ጋር ደግሞ ወተት አለ ማለት ነው። ከዛ እዚህ ጋር እንትን ለእይታ እኮ ነው እጣን ያስቀመጥኩት። እኔ በጣም ደስ ይለኛል እጣን። ከዛ ደግሞ እዚህ ጋር እንትን አለ፣ ክራፍት አለ ማለት ነው፣ ጅብን ክራፍት። ከዛ እዚህ ጋር እንትን ውሃ ምናምን እንትኑ ማረግበት ይሄ አብሲት ልጥድበት ማለት ነው። እዩት እንዴት እንዳዘጋጀው። ከዛ እንደዚህ ድምጥ እናረገዋለን። ድምጥ አድርገን ማለት ነው። እዩት እንዴት እንደዚህ መዳመጥ አለባችሁ። ከዛ ዳመጥ ነው። ከዛ ደግሞ ይሄ እንትን እናረጋለን። ይሄ ጅብን ሞዘረላው ማለት ነው። ከዛ ጅብን ሞዘረላው እናረግና እንዳምጠዋለን መልሰን። እዩት ብቻ እናንተ ብቻ እዩ። በቃ ማየት ጥሩ ነው። አያችሁ? ከዛ እንደዚህ ድቅቅ አድርገን እንትን ካልን በኋላ እንደዚህ ካደረግን በኋላ ከዛ ቅመሞቹ ነው የምንጨምረው። ቅመሞቹን እንጨምራለን። ቅመሞች ከጨመርን በኋላ ደግሞ ያ ከዝበራው እናረግና መልሰን አብረን እናዋህደዋለን በእጃችን። ከፈለጋችሁ በእጃችሁ፣ ከፈለጋችሁ በእንትን በማንኛውም ነገር። ግን እጄኔ ጓንት ስላደረኩኝ እንትን በእጅ ውስጥ ቃለው ማለት ነው። እና የኔ ውዶች ከዛ እንደዚህ እናረጋለን። ከዛ ይሄንን ትተን ደግሞ እዚህ ጋር የሰራሁት ነበረ የተፈጨ ስጋና እና በስጎ ምናምን አድርጌ ሰርቼ ነበረ ለድንቹ ማለት ነው። ከዛ እነዚህ እናረጋለን። ይሄ የተፈጨ ስጋ በስጎ ቅመም ምናምን ጨምሬ ማለት ነው። ልክ እንደ የፓስታ ስጎ አድርጌ ነበር የሰራሁት የነበረው። እዚህ ጋር ድንቹ የምናረግበት ላይ እናረግና ሌላ ደግሞ ምን እናረጋለን? እንትን ወተት እንጥዳለን ማለት ነው። ወተት የሚበቃችሁ አክል እኔ ልኩ ስለማውቀው እንደዚህ ነው ያደረኩት። ከዛ በኋላ ደግሞ ዱቄት እናረጋለን ማለት ነው። ይሄ ዱቄት ነው አሁን ያስኩት። አንድ ታረጋላችሁ፣ ሁለት፣ ከዛ ይበቃችኋል። ከዛ ነሺዳ ታረጋለች። ነሺዳ ማለት የበቆሎ ዱቄት ማለት ነው። የበቆሎ ዱቄት ብዙ አታብዙ፣ ምክንያቱም ያባስ ያወፍረዋል በደንብ ማለት ነው። ብዙ እንዳታረጉ። እኔ ግን እንደዚህ ነው ያደረኩት። ይዩት፣ በቃ እንደዚህ ነው የምታረጉት። በትልቁ በሾርባ ማንኪያ እንዳጨርሱት፣ የእውነት ያወፍራል።
ስለሚያወፍረው እናንተ ብዙ እንዳትጨምሩ ማለት ነው። ከዛ ደግሞ እዚያ ክራፍት እናደርግና ይሄ 2 ነው የምናደርግበት በጣም ጣዕም ስለሚሰጠው ማለት ነው። ከዛ 2 ታደርጋላችሁ። 2 ካደረጋችሁ በኋላ ደግሞ ከዛ ታማስሉታላችሁ። ከዛ አማስላችሁ ወደ እሳት ትጥዱታላችሁ። እሳታችሁ እንደዚህ ታደርጉና ከዛ በደንብ ታማስሉታላችሁ፣ ምክንያቱም እንዳይወፍርባችሁ ማለት ነው። ከዛ እንደዚህ ካማሰላችሁት በኋላ እኔ ዩት በሪያኑ እንዴት አያምርም! እንዴት አባቱ እንደሚያምር ማለት ነው። በሪያኑ ኦሬዲ በቃ ደርሷል ማለት ነው። ከዛ ያው ይሄ ደግሞ ውፍር አለ። ቪዲዮ እንትን ስለማደርገው ነው። እሺ ስቀረጽ ጊዜ እንትን እንዳይበዛባችሁ ብዬ ባጭራጭሩ ያደረኩት ስለነበረ ነው። ከዛ አብሲታችን እንደዚህ ደረሰ። ከዛ ምን እናደርጋለን? በቃ ይሄ ትንሽ እሳቱን እናጠፋዋለን ማለት ነው። እዩት፣ በቃ እንደዚህ ነው የሆነ በደንብ ያልወፈረ በደንብ ያልቀጠነ መካከለኛ ማለት ነው። እዩት። ከዛ ወዴት እንሄዳለን? ወደ ድንቻችን እንሄዳለን። እዚህ ጋር አለ። ከዛ በኋላ እንትን እንለዋለን፣ ጭብጥ ጭብጥ እናርገዋለን። ከዛ ማህሉ ክፍት እናደርግና ክራፍቱ እናደርጋለን። ይሄ ጅብን ምንድን ነው ያልኳችሁ ቅድም? ክራፍት ነው፣ ጅብን ክራፍት ነው መሰለኝ ያልኳችሁ። ከዛ እሱን እናደርጋለን ማለት ነው። ቅድም ያሳየኋችሁ እየተቆራረጠ ማለት ነው። እዚህ ጋር በነገራችን ላይ ካሜራማን ይመጣ ነበረ። ውልክፍ ብዙም አትችልም እኮ ግን ይዩት፣ እሷ ነበረች የቀረጸችኝ የነበረው ማለት ነው። ታይ በደንብ ቅረጭኝ ያልኳት ነበር። እዚህ ጋር ለምን አትቀርጭኝ ያልኳት ነው። ከዛ ሞዘረላ ትንሽ ጣልጣል እናደርጋለን። ከዛ እንደዚህ አድርገን ስብስብ እናደርጋለን ማለት ነው። ይሁት ይሄ ክራፍቱ ነው። በጣም ነው የሚጣፍጠው። በኋላ ላይ ሲበላ መሀሉ በቃ እንዴት ደስ እንደሚል። ከዛ ጨርሰን እዚህ ጋር እንደዚህ እናደርጋለን። ከዛ የቅድም አብሲቱ ደግሞ ላዩ ላይ እናፈሰዋለን ማለት ነው። ይሁት ላዩ ላይ እናፈሰዋለን። ወይኔ እንዴት እንደሚጣፍጥ ይሄ ከፈለጋችሁ የመክሰስም ይሆናል። መክሰስም ላይ ምሳ ላይ ራሱ ምሳም ላይ ይሆናል። ግን ብዙ ጊዜ አብዛኛው የሚበሉት መክሰስ ላይ ነው። ከዛ እንደዚህ እናደርጋለን። ከዛ ደግሞ እንደዚህ ከጨረስን በኋላ ሞዘረላ ላዩ ላይ ጣል ጣል እናደርጋለን። ሞዘረላ አድርገን ይዩት። ሞዘረላችን እንደዚህ ካደረግን በኋላ ይዩት፣ እንደዚህ በደንብ ማደራረስ አለባችሁ ማለት ነው። እንደዚህ ካደራረሳችሁት ምንም የሚቸግራችሁ ነገር የለም ማለት ነው። አያችሁት? ከዛ እንደዚህ ታረጋላችሁ። ትንሽዬ እቺ ለአይነት ናት፣ በቃ እንድታምር ማለት ነው። ለአይነት አያችሁ። አሁን አያምርም? እንደውም ዘኔ ያምር ነበረ። እኔ ሰርቼ ስጨርስ እዛ ጋር ያምራል፣ ግን ካሜራማኔ ትንሽ እይታ አልሰጠችውም። ከዛ ደግሞ ወደ ፈረን እናስገባለን። እዛ ፈረናችን ውስጥ እናስገባና ከላይም ከታችም አድርገን እንለኩሳለን ማለት ነው። እሺ ከዛ ከላይም ከታች አድርገን ከለኮስን በኋላ ወደ በሪያኒ ነው መጣሁት። በሪያኒ ልገለብጠው ፈልጌ ያው እዚህ ጋር ጓንት መቀየር ስለነበረብኝ ጓንቱን አወጣሁት የእጄም ማለት ነው ቤተሰብ። ከዛ ግን ሳላረግ እንትኔ ጋረረብኝ ብዬ ወደዚህ መጣ። አያምርም? ይሁት ዋው! የሆነ ሲጣፍጥ ራሱ ሲበላ ማለት ነው በጣም ነው የሚጣፍጠው። ከዛ እንደዚህ ታረጋላችሁ። ከዛ ቤተሰብ እንደዚህ ታረጉና ቆንጆ እይታ እንዲኖረው ቆንጆ ነገር አድርጋችሁ ለቤተሰቦቻችሁ ታቀርባላችሁ። አንድ ራሱ አልተረፈንም። እዛ ቀን እንዳለኝክ ነው አበባ ያረግ ነው ምንም አልተረፈንም አይደል? ተናገሪ፣ ችግር የለም። እሷ ትፈራለች። አመሰግናለሁ ስለተከታተላችሁኝ። በሌላ ቪዲዮ እንገናኝ።